ስም ነው ለማንኛውም ጥሩ ነው ተመልካቾች እስኪ እናንተ ሐሳባችሁን ተጽናላችሁ እኛ ግን በፕሮግራማችን ሽክ ብለን መተናል ስለምትከታተሉን እጅግ አድርገን እናመሰግናለን መስጂዶችን ሽክ የሚያደርጉ ልጆች ጋር ጉዳይ አለን ሽክ ካንካ ይቀር ቀጥል ሲኑ በጣም ተቸግሯል ማለት ነው እንግዲህ ረመዳን ሲነሳ አንዱ ከረመዳን ድባብ ጋር ማይነጠለው ነገር መስጂዶች ናቸው ሰሞኑን ሰጣ ገባዎች ያየው ነበር ሶሻል ሚዲያም ላይ አንድ ልጅ አንድ ሐሳብ አንስቶ በጣም ብዙ ሰው ወረደበት እና ግን ምን አጥፍቶ ነው ይያልኩ ነበር እሱም ሪስፖንድ ለማድረግ ሞክሯል እሱ ምንድነው ያው ተራዊህ ለመስገድ ኢባዳ ለማድረግ ስትሄድ ምሽት ላይ ህፃናትን አስከትሎ የሚሄዱ ወላጆች አሉ ህፃናት እየተደረገ ያለው ነገር በአግባቡ ስለማይገባቸው መስጂዱን በአንድ እግሩ ያቆሙታል እና ይረብሻሉ ይሯሯጣሉ ይተኛሉ ያንቀላፋሉ መስጂዱን በተለያዩ የእንትኖች ይበክሉታል ምናምን ስለዚህ እባካችሁ ልጆቻችሁን ወደ መስጂድ ይዛችሁ አትምጡ የሚል ሐሳብ ይሰነዘረ እንዳትለኝ አስቦ አይደለም ተነዘረ